ሰላም እንዴት ናችሁ? ለእናንተ የሚጠቅሙ ቶፕ ያልናቸው 5 አፕሊኬሽኖችን ወደ እናንተ ይዘን መጥተናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንለፍ። አምስተኛ ጉግል ድራይቭ ወይም ጉግል ካላንደር። ጉግል ካላንደር አፕ ለትምህርት ፕላን ስኬጁል ለማዘጋጀት እንዲሁም የፈተናና የስራ ቀን ማስታወሻ ለመያዝ እጅግ በጣም ጠቃሚ ከሆኑት መካከል አንዱ ነው። እንዲሁም ደግሞ የምንፈልገውን ዶክመንት፣ ፎቶ፣ ፒዲኤፍ በቀላሉ እዛ ላይ ማስቀመጥ እንችላለን። አራተኛ ፎቶ ማትስ። ፎቶ ማትስ ለየት የሚያደርገው ከሌላው ካሜራ በመጠቀም የቁጥር ጥያቄዎችን በቀላሉ ሶልቭ ማድረግ እንችላለን። በዚህ አፕ መጀመሪያ ላይ ስካን በማድረግ ከዚያ በኋላ ስቴፕ ባይ ስቴፕ መልሶቹ ማግኘት እንችላለን። እናም ማትስ፣ ፊዚክስ ጥያቄዎችን በቀላሉ ሶልቭ አደረግን ማለት አይደል? ሶስተኛ ኪዩዝሌት። ኪዩዝሌት አፕ ብዙ ትምህርቶችን በመስጠትና ፈተናዎችን የሚገርም አድርጎ በማውጣት የሚታወቅ አፕ ነው። ታዲያ ይህ አፕ የምንጠቀመው በመጀመሪያ ርዕስን መርጠን ከሰጠነው በኋላ ከዚያ በዛ ርዕስ ላይ ኖት እና የተለያዩ ፕራክቲካል ጥያቄዎችን በቀላሉ ማግኘት እንችላለን። ሁለተኛ ማይ ስተዲ ላይፍ። ማይ ስተዲ ላይፍ አፕ የምንጠቀመው ስኬጁሎቹን፣ ፕሮግራሞችን፣ ፈተናዎችን እንዲሁም የትኛውም የምንፈልገውን ነገር እዛ ላይ ለመያዝና ለማስቀመጥ ይጠቅመናል። በዚህ አፕ አሳይመንትና ሆምወርክ፣ ኤግዛሚን ሪቪዥን ሪማይንደርን ለመቆጣጠር እንዲሁም ደግሞ ፕሮሞዶ ታይም፣ የጥናት ስታይልን እነዚህን ሁሉ የመሳሰሉትን በዚህ አፕ ያካተተ ነው። አንደኛ ካህን አካዳሚ። በዚህ አፕ ነፃ የትምህርት ቪዲዮዎችን ለምሳሌ ማትስ፣ ፊዚክስ፣ እንግሊሽ፣ ኬሚስትሪ የመሳሰሉትን ቀለል ካለ ማብራሪያ ጋር ያገኙታል። እንዲሁም የእናንተን ደካማ ጎንም ይለያል። የቱ ጋርስ ማንበብ እንዳለባችሁ አጠንክሮ ያስተምራል፣ ይረዳልም። የዛሬ ቪዲዮ ይህንን ይመስል ነበር። ብዙ እንዳገኛችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይመቻችሁ።